ሰላም ሰላም እህት ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እባካችሁ ይሄ ዩቲዩብ ቻናል ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ይሁኑ እላችኋለሁ። እና ዛሬ ምንድነው በጣም እኔ ለብዙ ጊዜያቶች ስፈራ የነበርኩት ነገር ነው። ግን ያው እኔ እንዴት ይሄ ነገር ያው በጣም ብዙ ጊዜ ምሰማው ከባንክ ብር ሲሰረቅ ደግሞ በዚህ በኤቲኤም ምክንያት አንዷ ወደ 7000 ምናምን የዚህ ሀገር ዜጋ ሆና ማለት ነው። አንዷ ወደ 14000 አንዷ ከዛ በላይ ማለት ነው። እንደዚህ ከባንክ ወላ ሀታ እዚህ ቤት ያሉት የሴትዮዋ ልጇ ከባንኳ ብር ሲወስዱ ሜሴጅ ይገባላታል፣ ግን ቁጥር የለውም። ለዛ እንትን ማለት ነው ያ የወሰደ ሰው ቁጥር የለውም፣ ስም የለውም። ልክ እንደዛ ይሁን እያልኩ በጣም ስፈራ ስሰጋ ነበረ። እና እናንተም ደግሞ ይሄ ነገር እነሱ ካሰሩ በኋላ ብራቸውን ባንክ ውስጥ እንዳታደርጉ ሳቡና ቦርሳችሁ ውስጥ እንድታደርጉ እላችኋለሁ። ይሄ ነገር እንዳይፈጠርባችሁ። ማንም አይታመንም። እነሱ ችግር የለም ማረ እንደዚህ አሉኝ። ግን አይ እኔ አልፈልግም፣ እድሜ ለቦርሳዬ ብዬ ብሬን ስቤ ቦርሳ ላይ ነው ያደረኩት። እሱ ምንድነው ካላችሁ ይሁላችሁ ይሄንትን ማለት ነው ኢቲኤም። አሁን ይሄ ነገር ከ3 አመት በፊት ነበረ የተባለው። አሁን ግን ግዴታና ግዴታ ይሄ ነገር ካላወጣችሁ ኤርፖርት ላይ ማሳፈር አትችሉም። አሰሪዋቸውም ትታሰራለች። ይሄ ነገር ከሌለ ማለት ነው። ይሄ የመጣበት እንትን እንደዚህ ነው የሚመጣላችሁ። ያያችሁ እና ይሄ ነው ካርዱ እንዳይታይ፣ ይሄ ማለት ነው ኢቲኤም። ይሄ ነው በዚህ ነው የሚመጣው። እዚህ ውስጥ ትገባለች። እንደዚህ ተደርጋ ነው የምትመጣው፣ በዚህ በትልቁ ካርቶን ማለት ነው። ስለዚህ ይሄ ነገር እንዴት ነው ያወጡልኝ ካላችሁ መጀመሪያ ባንክ ቤት ትሄዳላችሁ። እራሳችሁ ናችሁ የሚወስዷችሁ። እርስ በርሳችሁ እራሳችሁ የምታደርጉት ነገር አይደለም። አሰሪያችሁ ከፋያችሁ ነች ይሄ ነገር ማድረግ የምትችለው ማለት ነው። ትሄዳላችሁ። በዚህና በዚህ በሁለት ጣጣችሁ አሻራ ትሰጣላችሁ። ስልክ ቁጥራችሁ በስማችሁ መሆን አለበት። ስልክ ቁጥር ራስሽ ስልክ ላይ መሆን አለበት። የራስሽ ስም መሆን አለበት። እነሱ ስም ስልክ ቁጥርሽ የነሱ ስም ከሆነ አይሆንም። የራስሽ ስም መሆን አለበት ስልክ ቁጥርሽ ማለት ነው። እና እንደዛ ታደርጋላችሁ። አሻራ ከሰጣችሁ በኋላ ስልክ ቁጥር ማሽኑ ላይ ተሰጣላችሁ። አሰሪዎቹ ናቸው እንደዛ የሚያደርጉት። ከዛ ስልክ ቁጥርሽን ትሰጫለሽ፣ ያስገባሉ። ከዛ ተመጪና የአሰሪሽ ፊት ይወሰዳል፣ ፎቶ ማለት ነው። እና ያንቺም ፊት ይወሰዳል፣ የሁለታችሁ ማለት ነው፣ ካፋይሽና አንቺ። እንደዛ ይደረግና ከዛ ያው የሚያደርጉትን ያደርጋሉ። ደግሞ የሁሉም ነገር ያስገባሉ። ከዛ በኋላ ምን አደረገች? በ5ኛው ቀን ነው በ4ኛው ቀን ነው ይመጣልኝ። በ5ኛው ቀን ነው ይመጣልኝ ማለት ነው። ይሄ ኢቲኤም በ5ኛው ቀን ነው ይመጣልኝ። እና እናንተ ይሄ ነገር ግዴታ ሳትፈሩ ብትፈሩም ምንም ብትሉም ግዴታ ይሄ ነገር ያስፈልጋል። ግዴታ ማለት ነው። እኛ መዳም ቤት የምንሰራው ብቻ አይደለንም። እረኛዎች፣ ሱቅ ላይ የሚሰሩት፣ ማንኛውም ቦታ ላይ የሚሰሩት ሰራተኛ የተባለ ይሄ ካርድ መኖር አለበት ማለት ነው። ይሄን ካርድ ነው አሳይተሽ ሪፖርት ማለት የምትችይው። ይሄ ካርድ ከሌለ አሰሪሽም ትታሰራለች፣ ብር አልከፈለችሽም በማለት ማለት ነው። ይሄ ከሌለ ማፍራት የለባችሁም።
ነገሩ ያስፈራል። ከዚህ በፊት እኔ በጣም እፈራ 1 አመት ከምናምን ከሆነኝ በኋላ ነው። አሁን ትንሽ 4 ወር ነው የቀረኝ ጊዜውን ሊጨርስ ማለት ነው። እና ምን ያደርጋል ጊዜን አሁን እኔ ሊጨርስ ነው። አሁን ለምትመጣው ለአዲሷ ስራ እንትን በይላት አልኳት። አይ ግዴታና ግዴታ ነው። ይሄ ከሌለ ኤርፖርት ማለፍ አትችም። እናቴም ትታሰራለች፣ አንቺም ደግሞ መሄድ አትችም። ይሄ ነገር ከሌለ ይሄ ነገር አይቶ ብር እንደተከፈለሽና እንዳልተከፈለሽ ይሄ ነገር መረጋገጫ ማለት ነው። ማንኛውም ሰራተኛው የተኛው ሀገር ዜጋ ይሁን ሰራተኛ የተባለው ይሄ ነገር ከሌለ ከኤርፖርት ማለፍ አይችልም። ሴትም ሆነ ወንድም ሆነ ማንኛውም ሰራተኛ ማለት ነው፣ ሰራተኛ የተባለው እና እናንተም ከእንትኑ እና ከምታስቡት ከምትጨነቁት ነገ ደግሞ እናንተ አላማችሁ አቅዳችሁ በሰላም በደስታ ለሀገራችሁ ወደ ሀገራችሁ ስትሄዱ ኤርፖርት ላይ ደግሞ ያ ችግር ከመጋጠማችሁ ይሄ ነገር ራሳቸው ያወጣሉ። ከዛ ኢቲኤምሽ አንቺ ጋር ነው የሚሆነው እና ምስጢር ቁጥር ራስሽ ነው የምታደርጊው። እነሱ መጥፎ ሰው ከሆኑ እነሱ ማወቅ የለባቸው። ተጠንቀቂ። ይሄን ኢቲኤም ሲሰጥሽ ኮድ የለም ምስጢር ኮድ መጠንቀቅ አለባችሁ። ይሄ ምስጢር ኮድ አወቁ ማለት ክፉም ደግም ሰው ልጅ ሁሌ ደግ ነው አይባልም። ማንኛውም ዜጋ ይሁን ማለት ነው፣ አረብም አባሻም ይሁን ደግም አለ ክፉም አለ። ክፉ እንዳለ ደግም አለ፣ ደግ እንዳለ ክፉም አለ። እኔ በአይኔ በራሴ ስላየው ማለት ነው፣ ደርሶብኝ ስላየው። ስለዚህ ውዶቼ ሳትፈሩ ምን ሳትሉ ይሄ ነገር አስወጡ፣ ከኤርፖርት እንድታልፉ ማለት ነው። እና የምላችሁ ነገር በስልካችሁ ደግሞ 2 አይነት አፕሊኬሽን ነው የሚወርደው። እንደዚህ አይነት ይሄ ዋናው ነው። ብር በዚህ ኢቲኤም ስገባለሽ ሜሴጅ የሚገባልሽ ማለት ነው። ሁለተኛው ደግሞ ልክ እንደ አሻራችን ጣት አይነት እንደ አሻራ አይነት ያ አሻራ የሰጠሽው ማለት ነው። እንደ አሻራው አይነት አፕሊኬሽን አለች አረንጓዴ ማለት ነው። እሱ የፊትሽ የሴትዮሽና የአንቺ ፊት የተወሰደበት ካሜራ ማለት ነው። እና ይህንን 2 አፕሊኬሽን ይህንን ሪፖርት ታይቶ ነው ማለፍ የምትችው። ይሄ ነገር ከሌለ አንቺ ማለፍ አትችይም። እና እህቶቼ ብራችሁ ሲገባ ከምታስቡት ልክ እነሱ እንዳስገቡ ወዲያው ሄደሽ አሁን ደቂቃ እንዳስገባ ደቂቃ ሄደሽ ራጂ ባንክ ሁሉም ጋር ቅርብ ነው፣ አይጠፋም። ብርቅም ራሱ ከምትስጊ ሄደሽ ገንዘብሽን አውጥተሽ በቦርሳሽ ማድረግ ትችያለሽ። ማላክ ስትፈልጊ እነሱ የሚልኩልሽ ከሆነ ገንዘብሽን በእጅሽ ተሰጫቸዋለሽ፣ ከዛ ያስተላልፉልሻል። እኛ ጋር ደግሞ እዚህ እኔ ያለው ታባአ ነኝ። ታባአ ትንሽ የሆነ ስም አለው። ሁሌ ነው ባንክ ምክንያት ያለው፣ ሁሌ እዚህ እኛ ፊት ለፊት አለ። ሁሌ ባንክ ምንድነው ሲጮው ማለት ምንድነው ብዬ ስጠይቃችሁ ብር እየተሰረቀ ስለሆነ ነው እንደዚህ የሚጮኸው አሉኝ። እና በቃ ነገራቶቹ በጣም አንዳንድ ነገር የሚሰማው ማየው በጣም ነው የሚያስፈራው። ያ ነገር እናንተ እንዳይገጥማችሁ ብራችሁን ስባችሁ ኪሳችሁ አድርጉ። በቃ ባንክ ቤት ብሬ አለ ተዘረፍኩ እንደዚህ ሊሆን ይሁን ብላችሁ ከምትፈሩ አውጡና በኪሳችሁ በቦርሳችሁ አድርጉላችኋለሁ፣ ልክ እንደኔ ማለት ነው። እና ይሄን እላችኋለሁ። ይሄን ቪዲዮ በደንብ እዩ፣ ጥሩ ኮሜንት ኮምቱ፣ ሰብስክራይብ እንዳይረሳ፣ ላይክ እንዳይረሳ፣ ሼርም አድርጉ ለሌሎቹ እንዲደርስላቸው ማለት ነው እህቶቼ። እና በሌላ ቪዲዮ እመጣለሁ። እስከዛ ደህና ሰንብቱ። አመሰግናለሁ።